ናችሁ ወይ? ሰላም ናችሁ ወይ? በዊግ ቪዲዮዎች ከተገናኘን በጣም ቆየን እና ዛሬ መጣሁላችሁ ሰመር እንደመሆኑ መጠን እችንን የመሰለች ጸጉር ነው። እቺ ጸጉር ለእናታችሁም ለአክስታችሁም የምታስፈልግ ጸጉር ናት። በጣም አሪፍ ስለሆነች ተመልከቱ። አንኛ ታምራለች። ሁልጊዜ መጨሻ ናቹራል ነው የምትመስለው። ማለት ይሄ ጸጉሬ ነው 4 ነጥብ። ማንም ሰው ጸጉርሽ አይደለም ይለኝ አይችልም። ተመልከቱ። አሰራሯ ትላላችሁ፣ የስላሴዋ ትላላችሁ። በጣም ቆንጆ ነች ጸጉር ናት እና ከዩኒስ ወይ ደግሞ ዩናይስ ጸጉር ድርጅት ላይ ያነሳኋትኝ ሁሉ ነገር ሊንክ አድርጌ ያስቀምጥላችኋለሁ። የኔ 10 ኢንች ነው ቁመቷ። አጠር ያለች ጸጉር ናት፣ ግን ለሰመር ፐርፌክት አይደለችም ወይ? ተመልከቱ እንዴት እንደምታምር እና ካሰብኩት በላይ ወድጃታለሁ እኔ ላይ። በተለይ ደግሞ ሙቀት ስለሆነ መሰለኝ የሆነ ገላጋይ የሆነ ጸጉር ስትፈልግ፣ የራሴ ጸጉር ራሱ ረጅም ነው ከዚህ እና የራሴን ጸጉር እንደዚህ ፖኒቴ እንደዚህ ያረኩኝ ካልሄድኩኝ አንገቴ ጋር ጸጉር አልፈልግም አብዛኛውን ጊዜ እንደዚህ ሙቀት ሲሆን እና የዛኔ ወጣ ምትል እህታችን ናት እና ስሟን ራሱ ፀሐይን በላት። ምክንያቱም ለፀሐይ ጊዜ ፐርፌክት ሆነች ጸጉር ስለሆነች ዛሬችን ይዤላችሁ የመጣሁትኝ በድጋሚ ሊንኩን ታች አስቀምጥላችኋለሁ። ከዩኒስ ድርጅት ያነሳሁትኝ በጣም እንደምትወዱት ምንም ጥርጥር የለኝም። ያን ያህል ብዛት የላትም። ስለዚህ ብዛት ለመስጠት የተለያዩ መንገዶች ተጠቅሜ ማለት ነው። መንገዶች ስላችሁ በደንብ እንደዚህ ፍለፊ እንድትሆን አርጊያታለሁ እና እችን አርጌ ወጥቼ ውጭ እንደምትመስል ማሳያችኋለሁ። ምክንያቱም እዚህ ቤት ውስጥና ውጭ ያለውን መልኳንም እንድታዩት እና እህታችን ፀሐይ እቹት እንደዚህ መታለች። ምን መሰለቻችሁ እናንተ ከወደዳችኋት ሊንኩን ተጠቅማችሁ ሄዳችሁ መግዛት ትችላላችሁ። እና አሁን እንዴት አድርጌ እንደዚህ እንዳረኳትኝና የኮፍያውንም ማሰራር አይነቱን ላሳያችሁ። እንደምታዩት የዛሬዋ ጸጉር ገና ከቦክሱ እንደወጣች እችን ነው የምትመስለው። በጣም ቆንጆ የመጨረሻ ለሰመር አንደኛ የሆነች እንደዚህ ክፍያዋ ምኑ ሁሉ ነገር ተስተካክሎላችሁ የመጣናት። ፊት ለፊቷ ይሄን ነው የሚመስለው። ሌሱ እንደምታዩት 7×5 ነው፣ ግን እቺ የሌሷ እንትን ለየት ያለ ነው። ውስጡን ኮፍያውን በደንብ አሳያችኋለሁ። ጸጉሯ ግን እቺ ነው ቁመቷ። የሌሶን አሰራር ደግሞ ስታዩት እንደምትመለከቱት እንደዚህ የሆነ ሲ አቆራረጥ ነው ነገሩና አየር በደንብ የሚያስገባ እፍን የማያረግ ነው ኮፍያው። ከዛ እንደዚህ ደግሞ መለጠጥ መቻሉ በጣም ቆንጆ ነጥቡ ነው። ምክንያቱም ጭንቅላታችሁን ቆንጆ አድርጎ ፊት ያደርጋል። ከዛ ደግሞ ይሄንን የመሰለ ድሮስትሪንግም አለ። እሱንም ተጠቅማችሁ ታጠቁታላችሁ። እነዚህ ነገሮችም ያዝ አድርጎ ጭንቅላታችሁ ላይ ቁጭ እንዲል ይረዳሉ። በጣም ቆንጆ ምንም የማይወጣላት ናትና ቶሎ ብለን እስቲ አናታችን ላይ አድርገን ስታይል እናርጋት። እሺ ጋይ ዛሬኛ ጋራ የመጨረሻ ሙቀት ነውና እንደዚህ ቦዲን አድርጌ የመጣሁት በጣም ሙቀት ነው። የመጨረሻ ኃይለኛ እሳት ነው ፀሐዩ። እናንተ ጋር አየሩ እንዴት ነው? ለዚህ ወቅት ደግሞ እንደዘነ ጸጉር ነው የሚስማማው። ለዛ ነው እችንን ለእናንተ ምናሳያችሁ። አሁን ሰመር እየመጣ ነው። ሰመር ሆኗል። እናንተ የት አገር ነው ያላችሁ? ሲታች ኮሜንት ላይ ንገሩኝና ለሰመር እንደዚህ አይነት ጸጉር ነው የሚመቸው። ስለዚህ እቺ 10 ኢንች ብቻ ነው ቁመቷ። የመጨረሻ አጭር ናት እንደምታዩትና በጣም ቀላል የሆነ ስታይሊንግ ነው ማሳያችሁ። ይሄንን ጠዋት ተነስታችሁ ጥርሳችሁን ፍቃችሁ ወርወር አድርጋችሁ ትወጣላችሁ ከቤት አለቀ። እንደዛ ነውና የራሳችሁን ጸጉር ስታይል ማድረግ አያስፈልጋችሁም። ቁመቷ እንደምታዩት እቺ እንደምትመስለው በድጋሚ አናቴ ላይ ሳረጋት የመጨረሻ አጭር የሆነች ቆንጅዬ ከርሊ ቦብ ናት የምትሆነውና እቺ በጣም ናቹራል ናት። በተለይ ይሄንን ለወጣቶችም ይሆናል እኔ ላይ እናየዋለን፣ ግን ደግሞ ለእናቶች ይሄ ጸጉር ገላጋያችሁ ነው 4 ነጥብ። ስለዚህ ይሄንን ለእናቶቻችሁ ለራሳችሁ መግዛት ትችላላችሁ። ለምንም አርገናት እስቲ ምን እንደምትመስል እንዴ። ትንሽዬ ፊት ለፊቷን ፋውንዴሽን ቀብቻት መጥቻለሁ። ለምን ፋውንዴሽኑ የበለጠ ከኔ ቆዳ ጋራ ማች እንዲያደርግ ሌሱን ይረዳዋል። ከዛ በተረፈ ግን ሌሱ ምንም ስራ ስለማያስፈልገው በተለይ እነዚህ ስታይል ማድረግ የማትችሉ ዊግ ማድረግ የማትችሉ ሰዎች እንደዛ ማድረግ ትችላላችሁ ልላችሁ ነው። በቀላሉ ፋውንዴሽናችሁን ወስዳችሁ መቀባት ነው። ከዛ በኋላ ይሄንን ስትራፕ ይታያችኋል። ይሄ ስትራፕ ደግሞ ጎንና ጎኑን ያጣብቀዋል። ስለዚህ እሱን ወስጄ እንደዚህ ጥብቅ አርጓል። ትንሽ የሰፋ ስለሆነ ለኔ አናት እንዲሆን ያህል እንደዚህ ሳረገው ይሄ ጎንና ጎኑን በደንብ ያዘረግልኛል። ከዛ በኋላ ማረጎን ስቴፕ ላሳያችሁ። ማለት ይሄ የዓለም የመጨረሻ ቀላል የሆነ ዊግ ነው። ስለዚህ በጣም የምትወዱት በድጋሚ የሚያዘንጣችሁ ግን ደግሞ ህይወታችሁን የሚያቀል ነው የሚሆነው። እንደዚህ እያያችሁኝ ላርገው።
እንደዚህ አናቴ ላይ በ2 ሰከንድ ውስጥ ወርውሬ ጨርቄያታለሁ። ተመልከቱ። በድጋሚ ለዚህ ሙቀት ወራቶች እንደዚህ ድሮ ስትሪንጉን ወስጄ እዚህ ጋር አለ ይኸውላችሁ፣ ድሮ ስትሪንጉን ወስጄ አጥብቄዋለሁ። ለኔ ትንሽ ሰፋ ያለ ዊግ ስለነበረ ኮፍያ አሰራሩ እና እቺ የጎን ክፍያ ናት። እቺን ፊት ለፊቱ እንደዚህ ይኸውላችሁ መክፈል ትችላላችሁ፣ ግን ከዛ ውጪ ሌሱ እዚህ ድረስ ስለማይደርስ አላ ብዙ ክፍያችሁን መቀየር አትችሉም። ነገር ግን እንደዚህ አንድ ቋሚ የሆነ ወጥ የሆነ ስታይል የምትፈልጉ ከሆነ ይሄ ይስማማችኋል በጣም ባይነኝ። አሁን በድጋሚ ቶሎ ብለን ከርሎቹን ዲፋይን እናርገው፣ ፏፏፏ እናርገውና ምን እንደሚመስል አብረን እንመልከት። Girl, you got me down so bad. I can't say enough. She pull up with that new thing. Please don't fall in love, 'cause I think of you all day. Yeah, I was running through my brain, can't be nothing. 'Cause I just know you got me thinking about forever. Got a crush, crush, crush on you. I just wanna be your only crush, crush, crush on you. I'm not the type to give it in, read it out till you're mine. Let me tell you now, I got a crush, crush, crush on you. When I was looking outside, girl, you got me lost in your eyes. I got you when you're falling. Just know that I won't be here for long. Thinking of you all day, yeah. Running around in my head, all or nothing. 'Cause I just know you got me thinking about forever. Got a crush, crush, crush on you. I just wanna be your only crush, crush, crush on you. I'm not the type to give it in, read it out till you're mine. Let me tell you now, I got a crush, crush, crush on you. I want you more than just for a night. I'm just saying, you deserve it. I need you, baby, let me stay by your side. Come and show me, 'cause I just know you got me thinking about forever. Got a crush, crush. እንደዚህ ትንሽ ስታይል አድርጌ ጨርሻለሁ። እንደምታዩት ግን አሁን የበለጠ ቮሊዩም እና ብዛት ስለምፈልግ በደንብ እንደዚህ እየሄድኩኝ ጸጉሩን መድረቁ ማረጋገጥ አለብኝ። ከዛ በኋላ ከርሎቹ ማለት እንዲፏ እንዲሉ በቃ እስኪደርቅ ብትጠብቁት ይመከራል። እኔ አሁን ትንሽ እርጥበት አለው ግን ቮሊዩም እንዲሰጠኝ እንደነገርኳችሁ ትንሽ እርጥበት ስላለው ላድርቀው የበለጠ። ከዛ በኋላ ቮሊዩም እንሰጠዋለን። እንደዚህ የበለጠ ቮሊዩም ለመስጠት በደንብ አድርቃለሁ እንደምታዩት። አሁንም ቢሆን የምፈልገው አይነት ብዛት ስላልሰጠኝ ይሄ ማበጠሪያን የወሰድኩኝ ማለት ነው። እንደዚህ ጸጉሩን ወደ ላይ እንዲህ ፒክ አደርገዋለሁ። ይሄን እየወሰድኩኝ ታያችኋል። ፍሪዝ ማድረግ አልፈልግም፣ ግን ፍሪዝ ሳይሆን እንደዚህ ወደ ላይ ስታደርጉ ታያችሁት ጸጉሩ በጣም ቆንጆ ብዛት እየኖረ ይመጣል ማለት ነው። እና እንደዚህ ከስር እንደዚህ በደንብ ፒክ ተመልከቱ። ልዩነቱን ማየት ትችላላችሁ። አሁን ራሱ ይኸውላችሁ አሁን እንደዚህ ስመልሰው የመጨረሻ ምርጥ የሆነ ብዛትና ቮሊዩም እንደዚህ ሰጥቶኛል። ከመጠን በላይ ደስተኛ ነኝ በዚህ መጨረሻ ውጤት። እንደምታዩት በቃ እንደዚህ ሜስ የሆነች ቆንጆ የሆነች በጣም የምታምር ቀላል የሆነች ስታይሊንግ ለማድረግ ደግሞ ተስማሚ እንደዚህ አይነት ጸጉር ናትና በድጋሚ 10 ኢንች ነው ቁመቷ እንደነገርኳችሁ።
አድርጎ ለመሄድ ከዚህ በላይ ምን ትፈልጋላችሁ? እና ጭራሽ ዛሬ መጣሁላችሁ በድጋሚ እንደዚህ ሞቃት የሆነ አየር ላይ እንደዚህ ካለ ከአንገታችሁ ላይ እንዲነጻ የሆነ ቁመት ፀጉር ስትፈልጉ 10 ኢንች 12 ኢንች ድረስ ራሱ ብታረጉ ቆንጆ ነው። እኔ አንዳንድ ጊዜ 14 ኢንች ፀጉሮች ማሉኝ እነሱንም አረጋቸዋለሁ። በጣም ቆንጆ ናቸው። ግን ያው ረጅም ዊጎቼንም ሁሌ እንዳረኩኝ ነው። ግን እቺ ለእናንተ በጣም ተስማሚ ነው የምትሆነው። በተለይ የሌሷ ሁኔታ አንደኛ ስለሆነ ያሳያችሁ ብዬ አሰብኩኝ እና የዛሬ ውጤት ይሄን የሚመስለው። ስላችሁ አመሰግናለሁ። መግቢያ እንደነገርኳችሁ ሁሉን ነገር ታች ሊንክ አድርጌ ያስቀምጣለሁ እና ሊንኮቹን ሄዳችሁ ቼክ አድርጉ። በተረፈ በሚመጣ ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።